ሰላም አለይኩም ወራህመቱላሂ ወበረካቱ። ወዲነ የተከበራችሁ የሙ ኢማን ቤተሰቦች ሰላም ናችሁ? እንዴት ናችሁ? ደህና ናችሁ ወይ? ያለ አልሐምዱሊላህ። ሰላም ናችሁ ወይ? እኔ ያለው ዛሬ ደግሞ ያለሁት አብሃር ወንዝ ነኝ ማለት ነው። አብሃር ወንዝ ነው የሚባለው። አቡ ኢማን አባት እርሻ ነው ያለሁት። እናም ይኸውላችሁ ከአትክልት አሳያችሁ ብዬ ነው። ጠቃሚ ነው አትክልት ትከሉ። ጠቃሚ ነው፣ ደስ ይላል እምላችሁ። ብርቱካን ስንበላ ከረምን። ሙዙም አሁን እያፈራ ነው እላችኋለሁ ሀባይቢ። እናም ላስጎብኛችሁ ብዬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ አበረታቱኝ። አማዲ በኩል እንግዲህ አዲስ ነገር እየቀራረብኩ ሼር አደርግላችኋለሁ። በውጭ ሀገር የምንኖር ሰዎች ማለት ነው የሀገር ቤት ምናምን እንደ በቃ ስለሚናፍቀን ነው። ለዛ ነው ቀረጥኩት እላችኋለሁ። ሙዙ ቡና አሁን ላይ ማለት ነው ሙዝ አለ፣ ቡና አለ፣ ብርቱካን አለ፣ ሎሚ አለ፣ በዛም ባህር ዛፍ አለ። ደስ ይላል አትክልት አሪፍ ነው። ትከሉ በላ ነው ቦጨቦጭ ነው የምላችሁ። ይሄን ብርቱካን ነው ቡኑ ሲደቀም ከርማ ብርቱካኑን ስንበላ ከርማ ውሃው በይህ ነው የሚመጣው ነው። እናም ዛሬ አብሃር ወንዝ የመጣሁት ለምን ነው? በሰላምሽ ነው ወይ ካላችሁኝ እንጨት ሰበራ መጥቼ ነው ለሮመዳን እላችኋለሁ። ለሮመዳን አሁን እቺ ውሃይቱ ያበች ላይ የመጣ ነው። ኢንሻአላህ ውሃ ካለ እኮ ወላሂ በዝንትን አትክልት ታሪክ ነው። እና አሁን ቀጣይ ወዲህ እንጨት ሰበራ የለህር ነው። እንጨት ያው 2 ሰብር ያለው ማስበሩ ሃይ መሃል ላይ ምን ቢተከል ደስ ይላል። ሃይ እኒ ትናንሾቹ ደግሞ እንትናችሁ ቲኒ ናቸው። የቲኒ ዛፍ ናቸው አላ ፍየል በልቷቸዋል። ያን ብርቱካን ነው ባህር ዛፍ ወይ ደግሞ አቡ ኢማን የተከለውን እንትን ባህር ዛፍ አሳያችኋለሁ። ተቆርጦ ቤት ሰርተንበታል። ሰበራ መጥቼ ቆይ አልሆነልኝም፣ አልተሳካልኝም። ለወጣ ነው መረማመጃይቱን እንት ከሆነ ይዤ መጣር ስወጣ ደግሞ ተያይዤ ይሄ አገዲ ያቆለል ነው። ብስሚላ አራቃጡኝ አይ ኢትዮጵያ ኑርቦ አይ አጥር እያጠርኩ ነው። ወት እንዲህ አድርጌ አጥሬቱን ቆርቆራቱን አጠርኩኝ። አይ የመሳባን ሳለ ጣል አደርግበታለሁ። ወይኔ ብችለው ቀርሞ እስቲ ቆይ ጣጋላ ቢስሚላህ ውሩይ አጠርኩኝ ነው ወዲህ እዛ ለህረው ራሹን ሲመጣ
አገዳ ክምር ነው ማሳይሻለሁ። ባህር ዛፍ የባህር ወንዝ ነው የሚባለው። ብስሚላ አላህ ነው ደግሞ እንጨት ነው። አቡ ኢማን እያሰራ ነው ማለት ነው። አሳያችኋለሁ። እንግዲህ የባህር ወንዝ ትዝታ አለባችሁ። ላይክ ሰብስክራይብ ሼር አርጉን፣ አበረታቱ። እኛም ባህር ዛፍ ደግሞ ላሳያችሁ። እና ሎጋ የሚያቀርብኩት ቪዲዮ አለ ሸራ አረፍላችሁ። አስገባህ ያን አርጋታ አላስገባም። አይዞህ ወት አላህ ረህመቱን በቅርብ ያርግልኝ። ልበት ነው እንዴ እንደገና ወላሂ ይወጣ ሀይቱ